ቅድም እያነሳህልኝ ነበረ። እኔ በአንተ አንድ ጥያቄ እንትን ልበልህና እኔም ጠይቄህ እስቲ ከኒቅያ ጉባኤ በፊት ከ3 ከ5 በፊት ኢየሱስ ክርስቶስ ጌታ ተብሎ ተሰብኮ ያውቃል እንዴ? ከዛ በፊት እስቲ ንገረኝና ስለማታውቀው ኢሳ ደግሞ እኔ እንድነግርህ። ምሳሌ አርዮስን በመርዝ ካስገደላችሁት በኋላ አርዮስ ያንን ተቃወመ። አህዳውያንን በእሳት ጨረሳቸው። አህዳውያን የሚባል ክርስቲያን በእሳት እንዲያልቅ ተደረገ እና ቆስጠንጢኖስ በኋላ ነው አይደለም? ስላሴ የሚባል ከዛ በፊት አይታወቅም። እስቲ ንገረኝና ወደ ኢሳ ልምጣልህ። መረጃውን ክፈተው አንተ ያልከው ግባና ኢየሱስ 25 ክፈተው ያው እንትን ልላክልህ። ምኑ ለከፍተ ምን ያው ካሜራ ልላክልህ ምኑ ለከፍተ ተረተረ ሳይሆን መረጃውን ክፈተው። ነው ወይ መልስ አይን ክፈተው። አታውቀውም ታሪክ ክፈተው። አድምጠኝ። ክፈት አታውቀውም ይህን ታሪክ? ክፈት። መረጃ ብቻ ሙስሊሞች እንደዚህ ውሸታም ናቸው። ይሄ ትልቅ ሰውዬ ነው። ይሄ ትልቅ ሰውዬ ነው። ሜቢ ኡስታዝ ይሆናል። ሙስሊሞች እንዲህ የሚቀርፉባችሁ፣ እንዲህ የሚዋሿችሁ፣ ተረት የሚነግሯችሁ አሁን ያወጣል አያወጣም? ክፈት በሉ። ኮመንት ላይ ክፈት በሉት። ላወራኸው ክፈት በሉት። እንደ ነብይህ ስትሮፈ ተበሪ ቮሉም 6 ፔጅ 111 ላይ ሐሰተኛ እንደሆነ ተናግሯል። ሱረቱ ሐጅ 52 ላይ የሰይጣን የማጥመሚያ ቃል የሚጠቀም ነበረ ነብይህ። እንደሱ የአጋንንት ቃል ተቀብለ ካላወራ በስተቀር ክፈት። ትልቅ ሰው ነው። ግንባሩ ላይ ራሱ ጥቁር ነገር አለ። ሲሰግድ እንትን ያለው ነው። አሁን ሐሰተኛ ሐሰት አባት የተባለው ዳቢሎስ ነው። አንተ ከሷ ልጅ የዳቢሎስ ልጅ ካልሆንክ መረጃውን ክፈት። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዳቢሎስ ናቸው ይላል። አሁን ላወራኸው ክፈት። ሐሰተኛ መሆንህ በዚህ በ1000 ምናምን ሰው መሃል ላዋርድህ። ክፈተው። አርዮስ ለምን እንደተገደለ እስቲ ንገረን። የኒቅያ ጉባኤ የሚባል አልነበረም ወይ አልኩህ። እቺን ጥያቄ በመለስ ለምን ሮጥ ከወደ ሌላ አውዬ መረጃ አምጥታውራ። ተረት አታውራ። ምንም የምታውቀው ነገር የለም እኮ። ክፈት አልኩህ እኮ። ትልቁ ላይ አድርጌ መስጊድ ላይ ነገሩህ ተረት ውሸት ነው። በክርስትና ክርስቲያኖች ገዳይ ላለመሆናችን እኛ አይደለን የምንነግረን። የራስ ሙፈሲሮች ይንገሩ። ሱራ 66 አያ 14 ላይ 61 አያ 14 ላይ የኢሳ ሐዋርያቶች የሚሉትን ቁርጡቢ ምን ብሎ ነው የፈሰረው? ገዳይ አይደሉም፣ ክርስቲያኖች ገዳይ አይደሉም፣ ሐዋርያቶቹ ገዳይ አይደሉም ብሎ ነው የፈሰረል። ተከታዮቹ ገዳይ አይደሉም። ክርስቲያኖች ገዳይ አይደሉም። ዮሐንስ ወንጌል ምዕራፍ 16 ላይ እነሆ ከምኩራብ ያወጧችኋል፣ እንዲሁም የሚገሏችሁ ሁሉ ፈጣሪን ያገለገሉ ይመስላችኋል ይላል። የሚገሏችሁ እንጂ የምገሏቸው አይደለም የሚለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ በሴፍ ይሞታል ይላል ክርስቶስ። እኛ ሴፍ አናነሳም። ሴፋችን የእግዚአብሔር ቃል ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 34 ቁጥር 36 ጀምሮ ምን ይላል? ምዕራፍ 8 ቁጥር 36 ጀምሮ ስለ አንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች የተቆጠርን፣ ከፍታ ቢሆን ዝቅታ ቢሆን፣ ባለስልጣን ቢሆን ግዛት ቢሆን፣ መላእክት ቢሆን፣ ምንም ቢሆን ከአንተ ማንም አይለየንም ይላል። ከክርስቶስ ፍቅር የሚለየን የለም ይላል። ሁሉን በክርስቶስ ከአሸናፊዎች ሁሉን እንበልጣለን ይላል። ኃይላችን፣ ጋሻችን፣ መከታችን የእግዚአብሔር ቃልና የክርስቶስ ኃይል ነው። ይህን ኃይል ነው የሰጠን። የእኛ መመኪያችን ይሄ ነው። ልክ በደረሱባችሁ ልክ ደረሱባቸው የሚለው እኛ ጋር አይደርስም፣ አይሰራም። ሱረቱ መኢዳ 33 ላይ ሙሐመድን የተናገረውን እጅና እግሩን እያፈራረክ ቁረጥ፣ ከሀገር አሳድ፣ ግደል የሚለው እኛን አንመራበትም፣ እኛ ጋር የለም። ሱናን ናሳኢ 459 ላይ ሃይማኖቱን ተቀየረ ግደለው የሚለው እኛ ጋር አይሰራም፣ እኛ ጋር ይሄ አይሰራም። ሰው እንደዛ መስሎ ከሆነ ተሳስተሃል። እኛ ጋር ሰዎችን አዋርደ ጂዛ አስከፍል የሚል መመሪያ የለንም። ሱረት ተውባ 29 ላይ
የተከበሩ ወራቶች ባለቁ ሰዓት ሊያገኛችሁትን አጋሪዎች እረዷቸው፣ ግደሏቸው የሚለው የእኛ አስተምሮ አይደለም። ሱረቱ ተውባ አያ 5 ላይ ባገኛችሁባቸው ስፍራ ረዷቸው። ምን ሰዎች ወደ እምነታቸው ሊጠሯችሁ ካሰባችሁ የሚለው እኛ ጋር አይደለም። ሱረቱ ኒሳ አያ 89 ላይ የእኛ መመሪያ ሳይሆን ቁርአንህ ላይ ነው ያለው። እንደዚህ አይነት ጥላቻና ክፋት ነው የሚያስተምረው ያንተ ቁርአን እንጂ አይደለም። የምታቃጥሉት እናንተ ናችሁ። አሊ ምንድን ያደረገው? ከእስልምና ወጥቶ አፖስቶ እንትን ያደረጉትን ምን ያደረጋቸው? አቃጠላቸው። ሱናን አናሳይ 4073 ላይ፣ ሱናን አናሳይ 4063 ላይ የእናንተ ነው ያረዷቸው፣ ቆራረጧቸው፣ እንትን ያሏቸው። ነብይ ምን ሊሆን ነው የመጣው? ሳይ ሙስሊማ 1 ኤ ላይ ሊገድል ሊጋደል ነው የመጣው። ይሄንን ጥላቻ የቆሸሽ ያስተምሩ የመጣው አንተ ነብይ ነው። የተናገሩትን እረዱ ቆራርጡ ያለው አንተ ነብይ ነው። ስለዚህ መረጃ ከፍታ አውራ፣ ተረት ተረት አትንገረን እና እንደዛ ነው።